እንደ እግዚአብሔር ፈቃድና እግዚአብሔር ያውቃል የሚባሉ ቃላቶች ያላቸው ልዩነት ምን ይመስላችኋል? እነዚህን ቃላቶች እንዳነሳ ምክንያት የሆነኝ አጋጣሚ የሆነ ጊዜ አንድ ትልቅ የተከበሩ ሰው በሰንበት ቤታችን ተገኝተው የህይወት ተሞክሯቸውን ለኛ ለወጣቶች እያካፈሉ በነበሩበት ሰዓት ነበረ። የህይወት ታሪካቸውን አውርተውን ከጨረሱ በኋላ እስከዛሬ ከኖሩት በህይወቱ ካሳለፉት ለወጣቱ ምን መምከር ምን ማለት ይፈልጋሉ ተብለው ሲጠየቁ የመለሱት መልስ አስገርሞኝ ያዳመጥኳቸው ነበር የጻፍኩት። ምን ብለው መለሱ መሰላችሁ? ስንቶቻችሁ ይህን አስተውላችሁ እንደምታውቁ አላቅም፣ ግን እንደ እግዚአብሔር ፈቃድና እግዚአብሔር ያውቃል የሚሉትን ቃላቶች ልዩነት ጠንቅቃችሁ ተረዱ ካሉ በኋላ ቀጠል አድርገው ሁልጊዜ ሩጫችሁ ከጊዜያችሁ ጋር ይሁን፣ በህይወታችሁ ስኬት ላይ ለመቀመጣችሁ፣ የምትፈልጉበት ትልቅ ደረጃ ለመድረሳችሁ ወይም ለመውደቃችሁ፣ ህይወታችሁ ለመበላሸቱ ተጠያቂዎች እናንተ ራሳችሁ ብቻ ናችሁ። ለራሳችሁ ህይወት ኃላፊነትን መውሰድ ተማሩ ብለው ትልቅ መልእክታቸውን አስተላለፉ። ትልቅ ሌሰን ነበር ኖት ያደረኩት። ጭንቅላቴ ላይ ሲመላለስ የነበረው እንደ እግዚአብሔር ፈቃድና እግዚአብሔር ያውቃል የሚሉትን ቃላቶች ልዩነት ለመረዳት ስሞክር በእኔ እይታ የገባኝን ነገር ልነግራችሁ ፈለግኩ። ሁላችንም የየራሳችን የህይወት መንገድ ላይ ነን። መሆን የምንፈልገው ማሳካት የምንፈልገው ህልም አለን። ያን ህልማችንን ለማሳካት በምናደርገው ሩጫ እግዚአብሔርን መሪያችንን አድርገን እያንዳንዳችን መስራት የሚጠበቅብን የግድ ማድረግና መሄድ ያለብን ስቴፕ አለ። መስራት የሚገባንን መሄድ ያለብንን ርቀት ሄደን የሚጠበቅብንን ኢፈርት ካደረግን በኋላ ውጤቱን ለእግዚአብሔር መተው እንደ እግዚአብሔር ፈቃድ መኖር ነው ብዬ አስባለሁ። እኛ መስራት ያለብንን ነገር ሰርተናል። ውጤቱ የኛ ሳይሆን የእግዚአብሔር ስራ ነው። ከተሳካ ይሳካል፣ ካልተሳካ ደግሞ እግዚአብሔርኛ የሆነውን ነገር እንድናገኝ መንገዱን ያሳየናል። በተቃራኒው ግን አንዳንዶቻችን ማሳካት ለምንፈልገው ህልም እኛ መስራትና ማድረግ ያለብንን ነገር ሳንሰራ ህልሙን ብቻ ይዘን መሄድ ባለብን ርቀት ሳንሄድ ዝም ብለን ተቀምጠን እግዚአብሔር ያውቃል እሱ ያለው ነው የሚሆነው ብለን ለስንፍናችን ምክንያት ሰጠን ስንፍናን ገንዘብ አድርገን የምንኖር በጣም ብዙዎቻችንን ብዬ አስባለሁ። ስለዚህ እግዚአብሔር ያውቃል የሚለውን ቃል በትክክለኛው መንገድ አልተረዳነውም ማለት ነው። ይህን በተመለከተ አባ ገብረ ኪዳን በአንድ ስብከታቸው ሲያስተምሩ የተናገሩትን ታሪክ ልንገራችሁ። አንድ ገበሬ ሰውዬ ነበረ። እስከ ሐምሌ ድርቅ ሆኖ ሰዎች ያላቸውን ከመዝራት ተቆጥበው ባሉበት ጊዜ እሱ ግን ያለውን ይዘራል። ሰዎች አይተውት ኧረ ተው አንተ ሰውዬ ምን ይሁን ብለህ ነው የምትዘራው? ባይሆን ልጆች ዘሩን ቆርጥመውት ይሞቱ፣ እንደው ባከን እያወጣት በትነው በዚህ ድርቅ አሉት። ምን አላቸው መሰላችሁ? አይ እግዚአብሔር ዝራ ነው እንጂ ዝናብ አዝንብ አላለኝም። የኔን ስራ ሰርቼ ዝናቡ ከቀረ እኔ ምን ጨነቀኝ? ልጆችን የማበላቸውን ነገር እግዚአብሔር ያውቃል አላቸው። አይገርም ምላሹ? ሐሳቤን ተረድታችሁታል ብዬ አስባለሁ። ስንፍናን ገንዘብ አናድርግ። እሺ መስራት ያለብንን ነገር ሰርተን ቀሪውን ነገር ለእግዚአብሔር እንተውለት። እሱ እንዴት እኛን ማኖር፣ ስራችንን መባረክ፣ ማብዛት እንዳለበት ያውቃል።